ያልኩት። ምን ባልወለድኩ ነው ያልኩት። እንደዚህ የሚጨንቀኝ አይመስለኝም። እኔ እንጃ ህመሙ ከባድ ነው። መፈጠራት ልጆችን በዋጥኳቸው ነው ያልኩት። ያለን ቁስለኛ ያማጥንበት የሰው ቤት ትርፍራፊ ለቅም ያምጥቼ ያበላሁት ልጄ ነው። በቤት አልጋ ሰርታኝቶ ነው ጎትቼ ማውጣው። ገብታችሁ ታዩታላችሁ። ህግ ዳየ ምን የማወራው የምናገረው የለም። ቦሌ አራብሳ ላይ ሴት ጠንቋይ ያለች ህፃናት የሚቀለብላት ህፃናት መስዋዕት የሚሆንላት ቤቷ በመንግስት የሚጠበቅ ልብ በሉ። የህፃናትን ደም የምትጠጣው የቦሌ አራብሳ ጠንቋይ እለቱ ሐሙስ ነሐሴ 26 2014 ዓ.ም ነው። ህዝቡን አንድ ጉዳይ ያስጨነቁታል። ሁለት ህፃናቶች ቦሌ አራብሳ ላይ በሰራተኛቸው ታፍነው ከተወሰዱ በኋላ ተገደሉ ተብለው ሬሳቸው ይገኛል። ታዲያ ፖሊስ ምርመራውን እያካሄደ ረጅም ጊዜ ይወስዳል። የእነዚህ ህፃናት ገዳይ ፍርዷ ቶሎ እንዲነገራቸው ሲጠብቁ የነበሩት የአካባቢው ነዋሪዎች ሌላ ሀዘን ይሰማሉ። የ7 ዓመት ልጅ ተገሎ ሬሳው አስፋልት ላይ ይገኛል። ሰላም ውድ የሰናነጭ ተከታታዮች፣ ዛሬ በተከታታይ ዓመታት በተመሳሳይ ጊዜ የተፈጸሙ የህፃናት ግድያና አራብሳ ላይ በፖሊስ ስለምትጠበቀው ጠንቋይ ከህዝቡና እሷ ጋር ይመላለሱ ከነበሩ ሰዎች ጋር የነበረውን ቆይታ እንድትከታተሉ ጋበዝኳችሁ። አብራችሁን ቆዩ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ አበረታቱኝ። በጥንቆላ ስራዋ ራሷን ዘላቅ ትያለች የምትጠራው ወይም በሙሉ ስሟ ጌጤ አንጎሮ የተባለች የምትጠራው ሴት አብዛኛው ሰው ስለሷ ምንም የማያውቅና ሁሉም ለግሉ ጥቅም ብቻ ሲሆን እሷ ጋር ይሄዳል። ነገር ግን የአካባቢዋ ነዋሪዎች እሷ ጋር ተራ ሰዎች እንደማይመጡና በጣም ሀብታም ሰዎች እንዲሁም እርሻ ያላቸው ባለሀብቶች ፊታቸውን እየደበቁ እንደሚገቡ ይናገራሉ። ታዲያ ይህች ሴት የእውነት ከነዚህ ህፃናት ሞት ጀርባ እጇ አለበት ወይስ ስሟ ዝም ብሎ በክፉ የተነሳው? ከቅርብ ጊዜ ጀምሮ ሞትና የሴት ልጅ መደፈር በጣም እየተለመደ መጥቷል። ታዲያ መንግስትስ ለምን ይህንን ችላ አለ? ወንጀለኞች ሲያዙስ ለምን እንደተመጣጣኝ ቅጣት የማይሰጣቸው ተብሎ ቢወቀስም አይንን ግንባር አድርገው ምንም አላቅም ብሎ ክዷል። ታዲያ ከነዚህ ክደቶች መካከል ቦሌ አራብሳ ላይ በተከታታይ ዓመታት የተፈጸሙ የህፃናት ግድያዎች የሚጠቀሱ ናቸው። በ2014 ነሐሴ ወር ሁለት ህፃናቶች ከቤት ጠፍተው ቤተሰቦቻቸው አገር ምድሩ ሲያስጨንቁ ይቆያሉ። ፖሊስም ባደረገው ክትትል ልጆቹ ተገድለው ያገኛቸዋል። ታዲያ ልጆቹ ሲጠፉ አብራ የጠፋቸው የቤት ሰራተኛ ተይዛ ለምርመራ ብትቀርብም በሽተኛ ናት በሚል ሰበብ ያለ ፍርድ ለረጅም ጊዜ ትቆያለች። ሁለት ልጆቻችሁን በአንድ ጊዜ አጣችሁ ገዳዩ ያለ ፍርድ በነጻነት ብትይዝ ምን ይሰማችኋል? ይህ ወንጀል ሳያልቅ በድጋሚ አሳዛኝ ነገር ይፈጠራል። አንድ ህፃን የመስቀል ወቅት ላይ ጎረቤት ዶሮ ሲሰራ ይመለከትና እናቱን ሄዶ ይነግራታል። በወቅቱ አራስ የነበረችው እናቱን ልጅን እያማረው አልተኛም በማለት አዲስ ተወለደ ህፃንና ትልቁ ልጇን ትታ ዶሮ ለመግዛት ወደ ውጭ ትወጣለች። ታዲያ ዶሮውን ገዝታ ስትመለስ ትታሄደች የ7 ዓመት ልጇ ከቤት ይጠፋል። መጀመሪያ ህፃን ነው ሊጫወት ወጥቶ ነው ብላ ብትጠብቀውም ልጁ ግን እንደወጣ አልተመለሰም። ከትንሽ ሰዓት በኋላ አንድ ስልክ ይደወላል። ልጅሽን የምትፈልጊው ከሆነ 50 ሺህ ብር አስገቢ ትባላለች። ግራ የተጋባችው እናትም እጇ ላይ ምንም ብር እንደሌለና ትንሽ እንድታገሷ ነግራ ስልክ ትዘጋለች። ብር ማፈላለግም ትጀምራለች። ብሩን እንደምንም አሟልታ መልሳ ስትደውል ሐሳባቸውን እንደቀየሩና 150 ሺህ ብር እንደሚፈልጉ ነግረዋት ስልኩን ይዘጉታል። ስልኩን ዘግተው መጥፋታቸው ቢያሳስባትም ምንም ማድረግ ስለማትችል መልሰው እስኪደውሉ ትጠብቃለች። እነሱ ግን በዛው ይቀራሉ። በነገታው መላው ቦሌ አራብሳ በሐዘን ይሞላል። አንዴ 50 አንዴ 150 ሺህ ሲገመት የነበረው ህፃን በአሰቃቂ ሁኔታ ተገድሎ ይገኛል። ፖሊስ የቻለው ምርመራ ማድረግ ይጀምራል። የዚህ ጊዜ ነበር ህዝቡ ጠንቋይ ናት ማለት የጀመረው። ከ2009 ጀምሮ በሰላም ይኖር የነበረን አንድ አካባቢ ነዋሪ አንዲት ጠንቋይ ከመጣች በኋላ ሰላም ሁሉ ተናጋ። ይህ ሁሉ የእሷ ስራ ነው እናጥፋት እያሉ ማውራት ሲጀምሩ አንድ ያልተዘጋጁበት ነገር ይሰማሉ። ተራ ጠንቋይ አይደለችም። ምናልባት ቲክቶክ ላይ በጥንቆላ ሲቀየር ሰምታችሁ ይሆናል። እውነታው ግን ከዛ የዘለለ ነው። እነዚህ ጠንቋዮች በራሳቸውም ሆነ ከሰይጣን ጋር በመሆን ሰውን ሽባ፣ እውር፣ በሽተኛ ማድረግ የሚችሉ ሲሆን ይህች ሴት ግን ከእርሱ አልፎ ፖሊሶች እንኳን እንደሚጠብቋት ይሰማል። ግራ በመጋባትና አቅማቸውን በማወቅ ሰላማዊ ሰልፍ ለመውጣት ይገደዳሉ። ሰላማዊ ሰልፍ ቢወጡም ግን ምንም ነገር ሊያገኙ አልቻሉም። ህፃናት ከጠፏችሁ እንዳትፈልጉ አታገኟቸውም። አዲስ አበባ ውስጥ ላይ ህፃናት የሚጠፋችሁ ወላጆች ካላችሁ እንዳትፈልጓቸው ስለማታገኟቸው። ይህንን መረጃ ስክሪናችሁን ጫና አድርጉና ሰንድ የሚለውን በሙሉ አጥፉት፣ ለሁሉም ወላጅ ድረስ። ተመልከቱ፣ ቦሌ አራብሳ ላይ ሴት ጠንቋይ ያለች ህፃናት የሚቀለብላት ህፃናት መስዋዕት የሚሆንላት ቤቷ በመንግስት የሚጠበቅ። ልብ በሉ፣ ይህንን መረጃ ብዙ ሰው ያውቃል ግን ብንናገርስ ብናልቀስ እያለ ነው። ምክንያቱም ቤቱ የሚጠበቀው በመንግስት ኃይሎች ነው። ልብ በሉ፣ ብዙ ሰው ያውቃል ይህንን መረጃ፣ በጣም ብዙ ሰው ያውቃል። አዲስ አበባ ውስጥ ላይ ህፃን ጠፍቶ አይገኝም። ለዛት ሴት መስዋዕት ይሆናል፣ ለዛት ሴት ይታረድላታል። ልብ በሉ፣ በመንግስት የሚጠበቅ ቤት ያላት ሴት ጠንቋይ ያለች ቦሌ አራብሳ ላይ ብዙዎች የምታውቁ አብዙ የአዲስ አበባ ህዝብ በደንብ ያውቃል። ሆ ብሎ ወጦ
ይህንን ነገር ይቃወም።